እንዲህ አይነት ነገርም ተፈጽሞብኝ አያውቅም ሆኖብኝ አያውቅም ዛሬ ከየት አምጥቶት እንደዚህ አይነት ነገር ይፈጠራል እንደገና ወርዶ ከሰራተኛው ጋር እንዴት እንዲህ አይነት ነገር ይሆናል እንዲቀጥል ፍላጎት የላቸውም ስለዚህ ይሄንን ቤተሰብ እንድናነጋግር እንደዚህም ደግሞ ማስማማት ከተቻለ እንድናስማማ ነው ጥያቄ ቀረበልን ውሸትሽን ነው ነበር ያሉኝ ማለት ውሸትሽን ነው እርግዝናው ነው ወይስ ከልጁ ነው ከኔ ልጅ ሊሆን አይችልም የኔ ልጅ እንደዚህ ያደርግም ምንም ቢሆን እናት ናቸውና ይሄንን ነገር መቀበል ለሳቸው ከባድ ነው ይሄ ነው በቃ እርሶም ደግሞ ይቀመጡ እንጂ እንደዚህ ነው አረ የፈለገ የኔ ዘር አይደለም አረ ነው እንደዚህ ነው በቃ አይ ናውጣ ይጦሽን ይዘህ እንደዚህ ነው ናውጣ አዎ አይ ሁላችሁም ማለት በጥብጡ ቁጭ በይ ይሄድ ምን መጀመሪያ ምን ሊያደርግ መጣ ይሄድ እሱ ምን አለበት እጂ ሶፊቱም ቆሞ ነው እና ስለዚህ ለማረጋጋት ሞክራለሁ ግን እሺ የምትለኝ አይመስልኝም እኔ ግን ያው እንደ ወንድምነቴ ሄጄ ተባን ለምናታለሁ ለዚሁ ብዬ ያው ሄዳለሁ እኛም እሱን ነው ሁለት አንድ ሁሉ ለዚሁ ብዬ ሄጄ ለምናታለሁ እንግዲህ ያው በጣም ቁጡ ናት ኃይለኛ ናት እሺ ካሜራውን አጥፋ እኮስ በቃ እኔ ላስጠፋው ካሜራውን በቃ ይረጋጉ በመልካም እንዲፈታ ማድረግ ቢችሉ ይበልጥ የቤተሰቡን ክብር የሚያስጠብቀው እንደው እሱ ምክንያቱም አሁን ባሉበት በልተ ያይዞ መሄዱ ምንም አይበጅ ምክንያቱም ዘመኑ የቴክኖሎጂ ነው እርሱ አመኑም አላመኑም ልጅ የማን እንደሆነ ማረጋገጥ የሚቻልበት ዘመን እኛም ዛሬ ልናወራ ዛሬ ምንነጋገር ብለን ጊዜያችንን ሰውተንም የመጣ ነው ይሄን ነገር በመልካም እንዲያልቅ ከዛው እጪ ብዙ አማራጭ መልካም አለው ልጅ ምን መልካም መስማማት ይቻላል የዚህ ቤተሰብ አንድነት መመለስ ይቻላል መስማማው የሚያስማማ ነገር ሲሆን እኮ ነው ይሄ እኮ በጣም የወረደ ነገር እኔ ሞቴን እመርጣለሁ አንተም እንደው ቤተሰቡስ ምን ይለኛል ሰውስ ምን ይለኛል እንደው እስቲ ትላንትና ማን እንደነበርሽ ምን እንደ አንድ አመት አይደለ 6 ወር አልተቀመጠች ይችላል እንደ ቤተሰብ የኖረች ልጅ ነች ሰራተኛም ሆኗን አገር ነው የሚያውቀው እንዴ ብዬ ልቀበል ምን አርጊ ነው የምትለኝ ከሰው ልገለል ብቻ ይልቀር ማን ነው የሚያገሉት በዚህ ጉዳይ እንዴ በዚህ ጉዳይ ማን ነው የሚያገሉት በዛሬ ተደርጓ አቅም ተሆኖ አቅም እናቴ ፍቅር ሁሉናሽ ነው ፍቅር ደግሞ በምርጫ አይደለም ይሄ እኮ ፍቅር አይደለም ፍቅር በምርጫ አይደለም ፍቅር ምርጫ አይደለም የልብ መገናኘት ነው እሱን አናገርከው ከኔ ነው አለ እንደው እስቲ ንገረኝ አደርገው ልጄን እኔ ያውቀዋለሁ እኔ እኮ የእርሱ ሐሳብ አሁን ልጁንም ተጽዕኖ ውስጥ እየከተቱት ነው ለልጆት የሆነት የሚያስቡ ከሆነ በዚህ እድሜው ነው እርሶንም የሚያስደስተው እርሶም ደግሞ በዚህ እድሜው ነው የልጆትን ፍሬ ማየት ያለበት የልጆትን ፍሬ ማየት የሚችሉበት እግዚአብሔር ነው እድል የሰጡት ይሄንን እድል አይክፉት እግዚአብሔርን በማይፈቅደው ነገር አይክፉት ይሄንን እኔ አሁንም እንነጋገር ስትለኝ መፍትሄ መጣመጣ መስሎኝ እንጂ ከዚህ በላይ ምን መፍትሄ ከዚህ በላይ ነገር ተቀበይ እኔ እንዲህ አይነት ነገር መስማትም ማየትም አልፈልግም እሱም እናትነቴ ነው ምክዶ ይሄንን ካደረገ ከዚህ ወዲህ እናቴ ነው ግን አያደርገው በጣም በርግጠኝነት አያደርጉም እንዲሁ አይታው ውስጡን ስለምታውቀው ስለኖረች አብራ ስለጥፈበት ስለዚህ ባኮትን ቀጠሮ ይስጡኝና ሁላችንም ሰብሰብ ብለን እናውራ እሱም ባለበት ሁላችንም እናውራ ምን ቸገረኝ እኔ እርሱ ግን ባኮት እውነቱን አውቀዋለሁ ግን አንተን አክብሬ እናውራ ካልከናውራ አንድ ጥያቄ ልጠይቆት እናቴ አያድርገውና ሴት ልጅ ኖሮት እርሱ የሆኑ ህይወት ብዙ ፈተና የተሞላሽ ናት ወይ አረፉ ወይ ወን ነገር ሆኖ እንበል ሴት ልጅ ህይወቷን ለመለወጥ
ለመጣር እንደዚህ ሰው ቤት ገብታ እየጣረች እየሰራች እንደዚህ አይነት ነገር ቢያጋጥማትና በዚህ ፈተና ውስጥ ብትሆን ምን ያስቡ ነበር? ተመልሶ የመምጣት እድል ቢኖሩት? አይ መጀመሪያ ልጅ እንዴት እንደዛ ያደርጋል? እንዴት የቤተሰቡን ስም አይጠብቅም? እንዴት ወርዶ ወደ ታች የምን ስም ነው? ቆይ እማዬ የምን ስም ነው? እኛ ማናውቀው አዲስ ከሰማይ የሚሰጥ ስም አለ? አይሆንም። ይሄ አይሆንም። አሁን አንተ ጉዳዩ አንተ ስላልሆነ እንደራስህ ልታስበው ሊሰማህ አይችልም። እኔ ግን ይኸውልህ ከዘመድም ከጎረቤትም ከሰውም የሚያስወጣኝ ነገር። ስለዚህ እንደው እንነጋገር ካልክ እንነጋገርና ተሰማዋለህ። ልጁ እንዲህ አያረግም፣ በጭራሽ አያረግም። ካረገ ደግሞ የኔና የሱ መጨረሻ በዚህ በቃ እናቱን ሄዶ ይፈልጋል። የልጆት ደስታ ግን ሊያስደስቶት ይገባል። ምን ደስታ ነው ይሄ? እኮ ብርዳት ነው። እግዚአብሔር የሰጡት እድል ነው ይሄ። እግዚአብሔር ነው ይሄን እድል የሰጡት። ስለዚህ እባክዎትን ይጠቀሙበት። ማመስገኛው ጊዜው ነው። የልጅ ልጆትን አይተው ቤቱን ከሰው በታች አድርጎ ምኑን ነው እግዚአብሔር ሁሉን አሟልቶ የሰጠው። እሷም እሱን አይታ ነው ንብረት አይታ። ይሄ እኮ ከበፊትም ጀምሮ እኮ ሰዎች ላይ የሚደፈደፍ እንደ ምክንያት ተደርጎ የሚደፈደፍ ሰዎችን ለማሸማቀቅ ያየችውን አይታ ነው። ይሄ አጠናችና ለጠፈችበት። ይሄን በሳይንስ እኮ ማረጋገጥ የሚቻል ነው ማየ። ሲያረጋግጥ በሳይንስ ይሄ ሕክምናው ማረጋገጥ የሚችል ነገር ነው። እሺ ልጁ የማን ነው የሚለው እኔ አሁን እርሶ ዘንድ ያለው አስተሳሰብ ይጥራ የሚለው እንጂ ልጁ የማን ነው የሚለው እኮ ከእርሶ ጋር ለማዋጋትም አልቻለ ነው። እኔ ከሰው በታች ሆኖ ወርዶ ከገረድ ወለደው እንዲባል ልጅ አልፈልግም። በቃ ቅጩ ነው ማለት በቃ የተከበረ ዘር ነው። በእኔ ዘር ምክንያት ቤተሰቤ አይዋረድም። ይሄ ነው እንግዲህ እውነቱ። ስለዚህ በቃ ሰብሰብ ብለን ያለውን ነገር በደንብ እናውራ። አያረገውም። እኔ እነግርሃለሁ። አዎ ግን እኔ አያረገውም። ያቺ ልጅ እንደ እናት የምታዩት ናት። ስትናገርም ስታወራኝ እና እኔ ከየት ያመጣችውን እኔ ላይ በመለጠፍ ነው እናቴ የምታሳውቀኝ። እንደዚህ ያሉ ይበልጥ ልብ ውስጥ መጣጣርን ማለት በቃ ሻካራ ነገር የሚፈጥርን ነገር አያው ማዘር አባኮት ነገ የሚፈጠረው አይታወቅም። ነገር ይለወጣል። ትላንት ግን እንዲህ ብለው ነበር የሚያስብል ነገር ውስጥ ግን አይግቡ ባኮት። እንግዲህ ቤተሰቦች ከአጎት ጋር ተገናኝተናል። አጎትን እንግዲህ ማዘርን በምን አይነት መልኩ ማውራት አለብን የሚለውን እንዲያማክሩልን እና እንደ ሽማግሌ ሆነውም በመሀል በቤተሰቡ መካከል ግንኙነት እንዲፈጥሩ ነው። እንዴት ነው? ሰላም ነው? እግዚአብሔር ይመስገን ሰላም ነው አለን። እንግዲህ ጉዳዩን አውርቼዎታለሁና ስለተፈጠረው ነገር የእርስዎንም አስተያየት በጥቂቱ ይበሉንና። እንደነገርከኝ ያው ትንሽ እህቴ ታስቸግራለች በጣባ ያው እሺ የምትል ከሆነ ሄጄ ያው እንደ ወንድምነቴ እጠይቃታለሁ። ይሄ ነገር ባይከሰት ጥሩ ነው። ከተከሰተ በኋላ ግን ምንም ማድረግ ስለማይቻል በወቅቱ እኔም በጣም አናዶኛል። ያው ስሰማና እናንተም እንዳላችሁኝ ያው እህቴን ለመቆጣትና ለማሸነፍ እሞክራለሁ። ግን ትንሽ ያው እንዴት ተደፈርኩ እንዴት እንዲህ ሊሆን ቻለ? ያው በቤተሰብ ስላልተለመደ የተለመደ ነገር ስላልሆነ እሱ ግን መፍትሄ አያመጣም። አሁን መፍትሄ የሚያመጣው ነገር ላይ በደንብ መነጋገሩ የተሻለ ነው ብዬ ነው የማስበው። አዎ ግን እሺ አትልም። በጣም ለምን እንዲህ ሆነ ብላ በጣም ስለምትናደድ እናንተ ስለምትል እንግዲህ ያው የታለም ጉዳይ ማነው የታባ ሄጄ አናግራታለሁ። ለዚሁ ብዬ መሄድ ስላለብኝ ምክንያቱም አሁን እቺም ልጅ ሆዷም እየገፋ ነው ያለውም ነገር ፊት ለፊት ተነጋግሮ እንደዚህ ቶሎ ጥግ ማስያዝ ካልተቻለ ቶሎ ለውጥ ለማምጣት ጥረት ካልተደረገ አሁን ያለው ነገር በዚህ ብቻ መቀጠሉ ጥሩ አይደለም። ስለዚህ በዚህ 2 ቀን በዚህ 1 ቀን ውስጥ ለውጥ ማምጣት መቻል አለበት። እውነት ነው። እኔ አሁን ይሄንን 2 ቀን ይሄንን ብዬ ነው ቋሚ ቀኑ ሙሉ ስራዬ እየሰራ ያለው። ቤት እንኳን መግባት አልቻልኩም። ልብስ መቀየር እንኳን አልቻልኩም። የዚህች ልጅ ያለችበት ሁኔታ በጣም ያሳስባል። እውነት ነው። ሆዷ ቀን በቀን እየጨመረ ነው እየመጣ ያለው
ቢሳካላትና እኮ ሌላ ቦታ እኮ ቢሆን ኖሮ ምንድን ነበር የሚባለው? ለነፍሰ ጡር ዝግጅት ቀድሞ ይደረጋል አይደለ? ሌሎች ዝግጅቶች የሚደረግበት ስለቆየና አሁን ስለወጣ በወቅቱ የታወቀ ነገር የለም። ትክክል። ስለዚህ ያ ድንገታዊ ስለሆነና ቅጽበታዊ ሲሆን እሷ ስትሰማ በጣም ተናደደች እና ስለዚህ ለማረጋጋት ሞክራለሁ፣ ግን እሺ የምትለኝ አይመስለኝም። እኔ ግን ያው እንደ ወንድምነቴ ሄጄ እታባን ለምናታለሁ። ለዚሁ ብዬ ያው ሄዳለሁ። እኛም እሱን ነው ውለታ እንዲውሉልን የምንፈልገው። ለዚሁ ብዬ ሄጄ እለምናታለሁ። እንግዲህ ያው በጣም ቁጡ ናት፣ ኃይለኛ ናት። ያው ከቤቱ ትንሽ ለየት ያለኝ ናት። ለዛ ነው ቤት ውስጥ የእናት ወድ ዥንጉርጉር ነው ያለው። ያው እሱን ባየንበት ደግሞ እሳቸውም ደግሞ እውነት ነው። ግን ቢሆንም የሚሰማ ሰው ይኖራል ብዬ አስባለሁ ቢያንስ። ስለዚህ ለዛ ብዬ እታባን በተቻለኝ መጠን ያው እጄ ሞክራለሁ። ስለዚህ ያለውን ነገር ይሄንን አሁን በቃ ወይ ዛሬ ከሰዓት ላይ ወይ ነገ ድረስ በቃ አሳውቃለሁ። ከእሳቸውም ጋር ያለውን ስለጨረስን በስርዓት እናውራበት፣ ያለውን ነገር መፍትሄ እናብጅ። እሳቸው እንደሚሉት እንደውም ይበልጥ ቤተሰቡን አዋራጅ የሚሆነው አሁን እየተሄደ ያለው አካሄድ። እቺ ልጅ እንደዚህ ሆዷ ገፍቶ ነገ ጎዳና ብትወድቅ የእሳቸው ልጅ አስረግዞት ጣለ ተብሎ መወራቱ አይቀርም። እውነት ነው። እሳቸው ለክብር ይሄን ያህል ከሆነ የሚጠነቀቁት የዚህን ያህል ማሰብ አለ። እኔም ያከብዱኝ ነው ልሂድና ላናገራት ያልኩበት ያከብዱኝ ነው። አይሆንም። ስለዚህ እርሶም ስለተባበሩ የሆነ እጅግ ነው የማመሰግነው። ችግር የለም። ስለቀናነቱ አመሰግናለሁ። ምንም ችግር የለም። ዘመንም ይለወጣል፣ ታሪክ ያልፍና ደግሞ ነገ እነዚህ ልጆች ወልደው ልጃቸው የሚያድግበት ጊዜ ይመጣል። እውነት ነው። ስለዚህ ያን አስበው ከኔ ጋር አርቀው አይተው ስለተባበሩኝ የእውነት እጅግ አድርጌ አመሰግናለሁ። በሚዲያ ፊት ሆነ እያወራን ያለ ነው። መነጋገር ያለብን ነገሮች ላይ ብቻ ትኩረት አድርገን እናውራ። መነጋገር ያለብን ነገሮች ላይ ውድ ቤተሰቦች፣ እንግዲህ እዚህ ያሉ ሰዎችን ለማስተዋወቅ ያህል ምን ታውቃላችሁ? እንግዲህ ማዘርም ልጅ አለ፣ ወንድማቸው ናቸው። እሳቸው ደግሞ እንግዲህ ቤተሰብ ነው እዚህ ያሉ፣ የሚመለከታቸው አካላት ናቸው እዚህ ያሉት። ስለዚህ እዚህ ስንገናኝ ደግሞ መፍትሄ ላይ ለማውራት ነው አይደለ? ሌሎች ይሄ ግላዊ ስሜትን የሚያንጸባርቁ ነገሮች ላይ አንነጋገር። ምክንያቱም ፊት ለፊት ሰው ሊዳኘን ታሪካችንንም ሰው እየሰማ ነው ያለው። ስለዚህ ትንሽ ትጠጋጋላችሁ። እሱን ትራስ እንትንበሉትና አራቅ ነው። እሱንም ትንሽ ራቀና በቤት ተጫወት፣ ባደክበት ቤት ተጫወት ባይባልም ተጫወት። እሺ። ስለዚህ አሁን እዚህ መፍትሄው ላይ ነው መነጋገር ያለብን። አጎቱም እንግዲህ ወንድምሽም መፍትሄ ነው ይዞ ይመጣል። ሊያወራም የፈለገውም ለቤት በተመሳሳይ ልክ እኮ ነው ስለ ቤተሰብ የሚያስበው። ግን መነጋገር መፍትሄ ማበጀት ነው ያለብን። እህታችንም አሁን ያለችበት ሁኔታ ከጎኗ ልንቆምላት የሚገባ ከጎኗ አይዞሽ፣ ከዚህ የተፈጠሩት ነገሮች ማጣራት ያላመንበት ውስጣችን ያልተቀበለው ነገር ካለ ከዛ በኋላ ነው መነጋገር ያለብን። የሚባለው እርጆኝ እንዲህ ተፈጥሮብኛል አግዙ ቤተሰቦቼ እንጂ ለልጄ ስም በመስጠት አይደለም። አሁንም አለች አላልኩኝም እኔ። አሁንም ቢሆን ችግሮኛል ብላ ነው ይሄንን ነገር የፈጠረችው እያልኩኝ አይደለም ያለሁት። ሐቁን የሚያውቀው ፈጣሪ ነው። ከዛ ውጪ ደግሞ መፍትሄው አሁን እግዚአብሔር ይመስገን ቴክኖሎጂውም ሳይንሱም ያደገበት ዘመን ነው። ስለዚህ መፍትሄ አናጣም። ለሱ እሱ የሚያሳስበን አይደለም። አሁን ቤተሰባዊነቱ ጉዳይ ነው የሚያሳስበው። ማሚ ቤተሰባዊነት ጉዳዩ ነው መስማማት። እስቲ አጎት የምትለውም ነገር ካለ ሐሳብ ስጥበት ጉዳዩ ላይ። እኔ ታባ የምለው ነገር ያው እንግዲህ ከሆነ በላይ ምንም አይደረግም የሚለውን ነው ተቀብለን አምነንበት ተጣርቶ ያው ዛሬ ጊዜ ቴክኖሎጂው የረቀቀ ስለሆነ እንትን ብለን አስመርምረን ልጃችን ያው እንግዲህ እኔም አጎቱ ከዛ ድረስ ደክሜ የመጣሁት ልጁ ያደርጋል ብዬ አይደለም፣ ግን ከሆነ በላይ ምንም ማድረግ የለም። የመጣውን አምነን መቀበል ነው። እንዴት ነው የምናምነው? እኔ እኮ ምንም ነው መኝ የምትለኝ? እኔ አንተ እውነት እናቴ ልጅ ነው አይደለም እህቴ ታባ፣ እንደዛ ማለት አይደለም። እና ተቀበይ የምትለኝ ከየትም ያመጣችውን አይደለም። ይጣራል። እስከሚጣራ ድረስ ታገሺ ታባ። እንደሱ አይደለም። ይጣራል እኮ ይጣራል። ስለዚህ እኔም የደከምኩት እኮ ከዛ ድረስ ያው ማመን ቢያቅተኝም እስከሚጣራ ድረስ
እንትን እንዳትይ ነው። እስቲ እንስማት፣ ምን ታምርን እንስማት። እሺ እስቲ ተሰማ፣ ምን ታምርን የምትናገረውን ነገር እንስማት። እስቲ ተሰማ። ምክንያቱም እንደ እናት ነው ለኔ ስታወራኝ እንደ እናት እንደምትቀርብሽ ነው የተናገረችኝ። ይኸው ከፈለችኝ ከየትም አምጥታ ወደ እኔ ጠቃሚ ምን ታምር ነው ስላለው ነገር አንቺም ሀሳብሽን አሁን ፊት ለፊት ነው ሁሉን ነገር የምንነጋገረው። ወጥተሽን በውስጥሽ ቢያቁልኝ ብለሽ ያልሽውን ነገር ብቻ አይደለም ውስጥሽ ጋር ያልሽው ማንም አያውቅልሽ። ፊት ለፊት ግን አንቺ ጋር ያለውን ሀቅ ግን ፊት ለፊት ነው። እስኪ አውሪያቸው። እንግዲህ እሳቸውም እናቴ ናቸው። እንደ እናት ነው እዚህ ቤት ያደግኩት፣ እንደ ልጅ ነው ያደግኩት። ብዙ ነገር አሳልፈናል አብረን። እሳቸው እናቴ ማለት ነው፣ በእውነት እናቴ ማለት ናቸው። ብዙ ነገር አብረን አሳልፈናል። ግን ያው ሁሉም ሰው እንደ እድሉ ነው፣ እንደ ጣው ነው። እግዚአብሔር የቤት ሰራተኛ አደረገኝ። እሱን አይደለም አሁን የሰው ልጅ ነገው አይታወቅም። ሰው ዛሬ ያለበት ብቻ ታይቶ ምንም ነገር አይደመደምም። እባክሽ በሱ አታውሪ። አሁን እንዲታወቅልሽ የምትፈልጊው አንቺ ጋር ያለውን ሀቅ ብቻ ተናገሪ። እንግዲህ ራስ የሚሰጠው ለሚወዱት ሰው ነው። እሱንም ስለወደድኩት ስላፈቀርኩት ነው ራሴን አሳልፌ የሰጠሁት። ይህን ያህል ከሌላ ቦታ ያደረኩትን ነገር ያደግኩበት ቤት አምጥቼ እስከ ማዋረድ የማድረስ ድፍረትም የለኝም። የሆነውን እውነቱን ነው የተናገርኩት። እዚህ ቤት ስኖር እንደ ልጅ ነው የኖርኩት። ይህን ያህል የማድረግ ድፍረትም የለኝም። ግን ያው ወጣትም ስትሆኑ እግዚአብሔር የፈቀደውን አይደለም የሚያደርገው። አጋጣሚ ይሄ ነገር ተፈጠረ። ፍቅር ነበር በመካከላችሁ? አዎ። አንተ እስቲ ተናገር። በሌላቁ መሃል አይደለም ማሚ፣ በዚህ አይነት መልኩ አይደለም። ተወኝ አይደለም፣ በዚህ አይነት መልኩ አይደለም ማሚ፣ በዚህ አይነት መልኩ ቆይ እሱ ምን ነገር ቆይ ካሜራ ፊት ለፊት እኮ ነው ያለነው። እንደተጋጋ ታባ እንደሱ አይደለም። እንደተጋጋ እንጂ ካሜራ ፊት እኮ ነው ያለነው። በትክክል እናወራ ጉዳዩ። ስሜታዊ አልነው። እቴ ስትናደጂ እኮ ራስሽን ትጎጃለሽ። ታባ እንደሱ አይደለም። ቆይ በመረጋጋት ቆይ ተረጋጊ። እንደሱ አይሆንም። እዚህ እኮ እየተግባባን ነው፣ እየሰማናት ነው አይደል? እንደ ያለነው። ስለዚህ እሷንም ሀሳብ እንስማ። እሺ ቀጥይ። አዎ ፍቅር ስለነበር በመሀላችን ነው ይሄ ነገር የተፈጠረው። እንግዲህ እዚህ ቤት እንደ ልጅ እንደማደጌ ከውጭ የመጣ አዲስ ሰው አይደለሁኝም። ከእሳቸው ጋር አብረን ብዙ ነገር አሳልፈናልና አውቃለሁ ሊያሳዝን እንደሚችል፣ አውቃለሁ ሊያስከፋ እንደሚችል። ግን ምንም ቢሆን እንደ ልጅ ነው ያደግኩት። ብዙ ነገር አሳልፈናል አብረን።